ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ይህ የዩቲዩብ ቻናላችን የምንማማርበት ሐሳብ የምንለዋወጥበት ግንዛቤ የምናስጨብጥበት የዩቲዩብ ቻናል ስለሆነ ዩቲዩባችንን ሰብስክራይብ፣ ላይክ በማድረግ መረጃ እንዲደርሳችሁ የደወል ምልክቷን በመጫን ቤተሰባችን ይሁኑ። በወላጆች ላይ በልጆች ላይ ያለውን ግንኙነት በመረጃና በማስረጃ ሐሳብ እያነሳን ግንዛቤ እናስጨብጣለን። በዚህ ጉዳይ ላይ ፀሐዬ የሚለው ነገር ይኖረዋል። እስኪ አድምጠን እንመለስ። ፀሐዬ ሐሳብ ምን? አመሰግናለሁ። እኛ እንግዲህ በዚህ ቲቪ ፕሮግራም ላይ ለአድማጮቻችንም ለዓለምም የመጀመሪያ ሰዎች ናቸው። ዛሬ ስራችንን መጀመሪያ ያሰብነው በልጆችና በወላጆች መሃል ያለ ግንኙነትን ሃይላይት በማድረግ ይሆናል። ለምንድነው ከልጆች መጀመሪያ ያሰብነው የፈለግነው? ምክንያቱም ሁሉ ነገር በመጀመሪያ እርከን ነው የሚጀምረው። ልጆች ብዙ ጥያቄ ይጠይቃሉ። ራሳቸውን የሚያገኙት ራሳቸውንም የሚገልጹት በጥያቄ ነው። በጣም በርካታ ጥያቄዎች ነው የሚጠይቁት። ጥያቄዎቻቸው ደግሞ ድንገተኛ ናቸው። ምክንያቱም ይሄ ዓለም ገና ሲመጡ ለነሱ አዲስ ነው። አዲስ ስለሆነ ገልጦ ማየት ይፈልጋሉ። እያንዳንዱን ፔጅ ሲገልጡ የሚጠይቋቸው ጥያቄዎች በርካታ ናቸው። በርካታና ለመመለስም አሰልቺ ሊሆኑ ይችላሉ። ግን እያንዳንዱ ጥያቄ መልስ ማግኘት ያለበት ነው እና ዋናው ነገር እዚህ ሀገር ላይ ለጥያቄዎቻቸው ትኩረት ተሰጥቶ መልስ ይሰጣል ወይ? ይህንን በደንብ አድርገን የምናየው ይሆናል። ልጆች ተገቢውን መልስ በማድረግ ውስጥ እያሉ ስለማያገኙ ብለን ስለምናስብ ይህንን በጣም አስፈላጊ መሆኑን በማስረጃ እየተነተን እናቀርባለን ማለት ነው። ስለዚህ ይሄኛው አንደኛው ነጥባችን ነው የሚሆነው። ይሄ የመጀመሪያ ነጥባችን ነው። ምንድነው? ምክንያቱም ነገሮች ሁሉ በመጀመሪያ ነው መሳከል ያለባቸው። እዚህ ሀገር ላይ ብዙ ወላጆች ልጄ እንዲህ ያልሆነም ብሎ በጣም ይሰቃያሉ በኋላ ላይ። ግን ያው መጀመሪያ የተበላሸ ነገር ስለሚሆን ነው። ስለዚህ ይሄ መጀመሪያ ላይ መስተካከል ያለባቸው ነገሮች ናቸው። እያንዳንዱ ነጥብ መጀመሪያ ላይ እንዲስተካከል አስተዋጽኦአችንን እናበረክታለን ማለት ነው። እሺ፣ መልካም ፀሐይ። በዋናነት ይሄ ርዕሰ ጉዳያችን እንዳለ ሆኖ ይህን ርዕሰ ጉዳይ የምንመለስበት ይሆናል በሰፊው። ከዚህ በመቀጠል ግን ወላጆች ሊገነዘቡት የማይችሉት ነገር ግን ልጆች ደግሞ ከወላጆቻቸው ሊያገኙት የሚገቡ 1 2 3 ነገሮችን ከምታውቃቸው ወይም ደግሞ ካነበብካቸው አንፃር አንስታቸው ቀጣይ የምንመለከታቸው በሰፊው ርዕሰ ጉዳዮች ካሉ እነሱን እነዚህ ናቸው ብለህ ብታስረዳን ደስ ይለኛል። አሁን ከመጀመሪያ የምናየው አንደኛ አገራችን ላይ አሰስ ማድረግ እንሞክራለን። ምን አይነት ጥያቄ ነው የሚጠይቁት? እንዴት ነው የምንመልስላቸው? ሳንመልስላቸው ስንቀር ምን ይሰማቸዋል? እንዴት ነው ስሜታቸው የሚጎዳው? ይሄ በቀጣይ ህይወታቸው ምን ችግር ይፈጥርባቸዋል የሚለውን በደንብ እናያለን ማለት ነው። ግን ከዚህ ጋር ያይዘን ደግሞ ለምሳሌ 5 ነጥቦችን ልጆች የሚሆን ማንም ሰው ሊያገኛቸው የሚገባቸው አስፈላጊ ጉዳዮች አሉ። ለምሳሌ ፕሮቴክሽን ይሉታል፣ ፐርሚሽን፣ ፖተንሲ፣ ፕራክቲስ፣ ፐርሰፕሽን። አሁን እነዚህ 5 ፍቃዶች ማግኘት አለባቸው ልጆች። ትልቅ ሊሆኑ ከተፈለገ ማንም ወላጅ ያው ልጆቹ ትልቅ እንዲሆኑለት ነው የሚፈልገው። ግን እነዚህን መሰረታዊ ፍቃዶች ካላገኙ፣ ፍቃዱ የማያገኝ ከሆነ፣ ጥበቃ የማይሰማው ከሆነ፣ በሚናገረው ነገር በሚጠይቀው ነገር አቅም እንዲገነባ ፖቴንሲያል ነው ያንን ኤክስፒሪየንስ ፕራክቲስ የማደርግ ከሆነ፣ ፐርሰፕሽን የሆነ ሐሳቡን እንዲሰጥ እንዲህ ይሆናል ብሎ ዓለምን እንዲገነዘብ እንዲረዳ እንደፈለገው እንዲጠይቅ ፍቃድ የማይሰጠው ከሆነ ትልቅ ሰው ሊሆን አይችልም። ስለዚህ እነዚህን አንድ በአንድ እያነሳን እናወራለን ማለት ነው። መልካም። እነዚህን 5 ርዕሰ ጉዳዮች ወላጆች ለልጆቻቸው መስጠት አለባቸው፣ ልጆችም ማወቅ አለባቸው የሚለውን ነገር ከምን አንፃር እነዚህን ሀሳቦች ጠቅለል አድርገን ምክንያታዊ በሆነ መንገድ ማስረጃዎችን በማቅረብ የምንመለስባቸው ይሆናል። ስለዚህ አድማጭ ተመልካቾቻችን ዩቲዩባችንን ሰብስክራይብ በማድረግ እንደዚህ አይነት ምክሮችና መልካም የሆኑ ነገሮች እንዳያመልጧቸው ልጆቻቸውንም እንዴት ማሳደግ እንዳለባቸው
ትምህርታዊ በሆነ መንገድ ግንዛቤ እንዲኖራቸው ዩቲዩባችንን እየተከታተሉ እንደዚህ ልጆች ምን ማግኘት አለባቸው የሚለውን ከማህበረሰብ ልምድ አንፃር ሳይሆን ከትምህርት ሰዎች ካነበቡት ባለሙያዎች ከተናገሩት አንፃር እያነሳን ስለምንነጋገር ጠቃሚ ስለሚሆኑ ወላጆች ይሄንን መከታተል ይኖርባቸዋል ብዬ አስባለሁ። አንተም በእነዚህ ጉዳዮች ላይ ሀሳቦችን ሰፋ አድርገህ ታቀርባለህ። እኔም ስላለሁኝ ነገሮችን እንነጋገርባቸዋለን። ወላጆች በዋናነት እንደ መጀመሪያ እንደ ሀሳቡ መጀመሪያ ወላጆች ለልጆቻቸው ቅድሚያ መስጠት አለባቸው የምትለው ቀጣይ የምናነሳው አንድ ወላጅ እንደመሆኑ ብቻ ለልጁ መስጠት አለበት የምትለው አብዛኛው ወላጅ ልጁ ጠግቦ ስላደረ ወላጅ ነኝ ብሎ ያስባል። ከዛ ባሻገር ግን እንደ ቅድመ ሁኔታ የምታስቀምጠው ነገር ካለ? እኔ እንዲያውም ከዛ ይልቅ ምን በፈለኩ ነበረ ዛሬ ሆምወርክ ብንሰጣቸው ብዬ የማስበው ያ በኋላ እንድንመጣበት ማለት ነው። አሁን የምንመለስበት ስለሆነ ዛሬ ቀጥታ ወደዛ ከምንገባ እያንዳንዱ ወላጅም ሊሆን ይችላል፣ ልጅ ሊሆን ይችላል፣ ምን አይነት ጥያቄ ተጠይቀው ነበረ? ምን አይነት አስቸጋሪ ጥያቄ ተጠየቁ? እንዴት መለሱት? የልጃቸው ስሜት ስላልመለሱ ወይ ስለመለሱ የታዘቡት ነገር ካለ ወደኋላ ተመልሰው እነዚህን ጥያቄዎች ላይ እንዴት አድርገው ምን አይነት መልስ እንደሰጡ ማንም ወጣትም ሊሆን ይችላል ጥያቄ ጠይቆ አገኘሁ የሚለው ወይ ደግሞ አላገኘሁም የሚለውን ነገር ይህንን ነገር እዛ ላይ በኮሜንት ላይ ራሱ ቢሰጡን በደንብ አድርገን እንድንዘጋጅበት ምን ችግር ገጥማቸው እንዴት ለመመለስ እንዴት ተቸግረው ከሆነ የልጃቸውን ስሜት ያልተረዱ ከሆነ ወይ ደግሞ ልጆችም ሊሆኑ ይችላሉ፣ ወጣቱም ልጆችም ሊሆኑ ይችላሉ። ጥያቄ ጠይቄ መልስ አላገኘሁም እና ያ ነገር እስካሁን ጎድቶኛል በዚህ መልኩ የሚሉት ካለ ጥያቄዎችን ኮሜንት ላይ ቢያስቀምጡልን የበለጠ ከራሳችን ዝግጅት ጋር አውሩ እንድናየው ይረዳናል። ስለዚህ ይህንን የቤት ስራ ብሰጣቸው ደስ ባላይ ነበር። እኔ መልካም በቃ እንደውም እንደ ሀሳብ ካነሳው አይቀር ተመልካቾቻችንና አድማጮቻችንም ሀሳባቸውን በኮሜንት ሳጥን እንደሚያስቀምጡልን ተስፋ አለኝ። እንግዲህ አድማጭ ተመልካቾቻችን እነዚህን ሀሳቦች ጠቅለል አድርገን በልጆችና በወላጆች መካከል ያለው ልዩነት እንዴት ነው ማጥበብ የሚቻለው፣ ልጆችስ በነፃነት ጠይቀው በነፃነት የሚመለስላቸው መልሶችና ጥያቄዎች ምንድን ናቸው፣ ወላጆችስ ምን ኃላፊነት አለበት የሚለውን ጠቅለል አድርገን ይዘን እንመጣለን። እስከዚያው ዩቲዩባችንን ሰብስክራይብ እያደረጋችሁ ቆዩ። በጥሩ ዝግጅት የምንመለስ ይሆናል። መልካም ጊዜ የምትለው ነገር ካለ ፀሐዬ? ጨርሰናል በዚህ ላይ በቀጣይ በሰፊው የምንመለስ ይሆናል። ለአሁኑ ያዝነው ፕሮግራም ይሄ ነው። ሀሳቦችን ቀንጭቦ ማንሳት ነው። ሰፋ አድርገን እስከምንመለስ እንግዲህ መልካም ጊዜ እያልን እዚህ ጋር እንጨርሳለን።